ወንዶች ያ የሸንኮራ ድርቅ ያለ ነው፣ ግን ውስጡ ስኳር ውዶች ይሄ ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ሸንኮራውን እዩት ብዬ ነው እንዴት እንደሚጣፍጥ። እኔ እንጀራ እየበላሁ እንጂ ሸንኮራ እየበላሁ ማውራት አልችልም። የሸንኮራው ነጭ ማለት ነው፣ የጀርባው ነጩ ስልጥ ታባቶች ነው። እናንተ ሁሉ ሰድባችሁ አይቀርቡት። ቤትዬ በእናትሽ ዳቦውን እንዴት የምታወቂው? ይሄን የመሰለ ዳቦ እንዴት ነው የምታወቂው? ለምንድን ነው ቢጫ የሚሆንልሽ? እንዴት ነው የሚከፋፈተው የምትሉ ሰዎች አብረን በገብሬ ቻላን ስቆርስ እንዴት ነው አቦካኩን ስላችሁ ወልቆ መቅረት የለም በሚለው ቻላን ፖስት ቸላችኋለሁ ስላችሁ አልገባችሁም የነበር። አሁን በገብሬ ቻላን ፖስትላችኋለሁ። ምክንያቱም ዛሬ ሲቆርስ አይታችሁ አቦካኩን ስላላችሁ ማለት ነው። አሁን አብረን እንቀጥል። ውሃ ከዛ እኔ ይሄን ጨው ነው የምጠቀመው። ጨው ስኳር። ቢጫ የሚሆንበት ምክንያት በአማርኛ እርድ ይባላል፣ በአረበኛ ኩርኩም ይባላል። ኩርኩም ይሄ እርድ ነው። እርድ ማለት ነው። አያችሁት? በቃ ስላልገለበጡት ነው። እዩት፣ አያችሁት? ቢጫ ነው። እንደዚህ አድርጋችሁ ቢጫ እንዲሆን በቃ የሚከፋፈተው ምክንያት አሁን አሳያችኋለሁ፣ እንዴት ክፍትፍትፍት እንደሚልላችሁ። ይሄ ኢስት ወይም ደግሞ ካሜራ ወይም ደግሞ የዳቦ እርሾ ይባላል። አረኩት። በደንብ ተከታተሉ እናንተ። በነገራችን ላይ ፍርኖ ዱቄት ነው የምጠቀመው። ምናምን ስንዴም ሆነ ፍርኖ ዱቄት ለዳቦ ስታቦኩ መጀመሪያ ጊዜ ስታቦኩ አትሹት፣ አይታሽም። ካሻችሁት እንትን አይልም፣ አይነፋላችሁም። ዝም ብላችሁ ነካ አገናኝታችሁ ውሃውንና ዱቄቱን ካገናኛችሁ በኋላ ቅመማ ቅመሙን ካገናኛችሁ በኋላ ዛሬ ዳቦ ደፋለሁ ታውቃላችሁ። ካገናኛችሁ በኋላ ምን ይሆናል? ብድግ ሲል አገናኝታችሁ ትታችሁት። እዚህ ሀገር እንዲህ ነው የሚያሽጉት። ይሄ ትልቁ አይሸጡ የለም ለነጋዴ ብቻ ነው ያችሁት። መልኩ የቅድም እንኳን ወደ ቢጫ ተቀየረ። ያችሁት ይሄው ወንፊት አስተያየት በጣም ብዙ ሰዎች አስተያየት እየሰጣችሁኝ ነው። ቤትዬ ይሄን እኮ ሲያሽጉ እንደ ነገሩ ነው የሚያሽጉት፣ ንፊው እስኪ ብላችሁኛል። ልነፋው ነው ከሚወጣው ካለ እውነታችሁን ነው። ሁለተኛ እየነፋው ነው የምጠቀመው የሚወጣው ነገር ካለ ማለት ነው። የማይወጣው ነገር ቢኖርም ወንፊት ጥሩ ነው። ወንፊት ያላየው ጥሩ አይደለም ትላለችኛል። ወንፊት ያላየው ነገር ጥሩ አይደለም ትል ነበር። እናታችሁ እኮ የኔ ማሮች፣ እናንተ እኮ ተመልካች እኮ ማለት ነው። የሚሰራ ሰው ቢቸኩልም እኮ ተመልካች ጎበዝ ናችሁ እኮ። እናቴን ኑሩልኝ። እኔ ታሽጎ ስለሚሸጥ ብቻ ብዬ ነበር። እንግዲህ ይህን ስንበለው ከርመናል ማለት ነው። ያያችሁ ይሄ ወጣ። የእንትን ምንም መጥፎ ነገር አልወጣም። ካነሰኝ በኢየሱስ መጀመሪያ እቃውን ሳጥብ እጄንም ታጣብያለሁ። ይሄው አሁን አይታሽም። እንዲህ ጭብጥ አታርጉት። እሺ እንዲነፋላችሁ ከፈለጋችሁ በቃ እንዲህ ማገላበጡ እንደዚህ እቹት። ለዛ ነው ክፍትፍትፍት የሚለው ውስጡ። የረሳሁት ነገር የለም።
ዳቦ አንሷል ግን አንሷል፣ ችግር የለውም። ይሁን እኛም ዳቦ እንወዳለን። ይሄ ዘይት ነው ትንሽ ማለት ዳቦ ውሎ እንዲያድርላችሁ ይረዳችኋል ማለት ነው። ዘይት ካለው ሳይበዛ በትንሹ እዩት። እንደዚህ ታረጋላችሁ። እንደዚህ ውሃ ዘይቱን አድርጋችሁ ካዋሃዳችሁ በኋላ ውሃ ይሄው ያችሁት ውሃ ለምን ብትሉ ውሃው ማጋ አድርጎ ይነፋል ወደ ላይ። አያችሁት? አሁን ስታዩት እንደዚህ ሊያስጠላችሁ ይችላል፣ ግን አይደለም። ዳቦ እንዴት እንደሚያምር ዳቦ እንዲያምርላችሁ ከፈለጋችሁ አትሹት። በቃ አያችሁት? እዩት። ውሃው ልክ እንደዚህ አድርጋችሁ ነው የምትተውት፣ ክፍትፍት እንዲልላችሁ ከፈለጋችሁ። በቃ ከዛ ስትጋግሩ በነገራችን ላይ ስጋግር አሳያችኋለሁ። በሙዝ ቅጠል ወይም ደግሞ በኮባ ቅጠል እንደ አካባቢያችሁ ነው። በቃ ባጭሩ በሙዝ ቅጠል ልበላችሁ። አረብ ሀገር ያላችሁ እህቶች በከስ ይሄ ሰላጣ የሚጠቀሙት የለም፣ በከስ መስራት ትችላላችሁ። ከእንትኑ ከባትረው ከስርና ከጠፈጠፋችሁ በኋላ ከላይ ማድረግ ትችላላችሁ። እሺ ማሮች ጨርሻለሁ። አሁን ይሄው ከርነዋለሁ ውዶች። ይሄ እንግዲህ ቅድም ውሃ አርከፍክፈን ትተነው ነበረ። ማለት ውስጡ ጥዝንዝና ወይም ደግሞ ክፍት እንዲሆን የሚያገለግላችሁን ነው። ይሄው እያችሁት እንዴት እንደተነሳ እዩት። አሁን አሸዋለሁ ማለት ነው። እያችሁት እዩት። ይሄ ብድግ ብሎ ውስጡ እዩት። እያችሁት እንዴት እንደተነሳ እዩት። እንዳለ ይፈርጣል። አያችሁት? እዩት። ይሄ ነው የሚነፋፋው በኋላ የሚከፋፈተው ውስጡ ማለት ነው። አሁን እንደዚህ አደርገዋለሁ። ከምጣዱ ላይ የሙዙን ቅጠል አደርጋለሁ። ከዛ ሊጡን እጠፈጥፈዋለሁ። ሊጡን ከጠፈጠፍኩ በኋላ ብድግ ሲል ልክ እንደዚህ እንደሳፈው ብድግ ሲል ከታች እሳት ለኩሳለሁ ማለት ነው። ልክ በኦቨን እንደተጋገረ እንዲሆን ማለት ነው። አያችሁት? እንግዲህ መልኩ ይሄ ነው። እርድ ነው። እርድ ወይም ደግሞ በአረበኛ ኩርኩም። ያችሁት? እንቁላል ምናምን አታርጉበት። እንቁላል ምናምን ለሚያድር ዳቦ አታርጉ፣ ወዲያው ለሚበላ ካልሆነ። አሁን ይሄ ያድራል ብዙ ስለሆነ አሁን እንደዚህ ተዋለና። ያችሁት? መቅጠል የለበትም መወፈር የለበትም። እዩት። ከዛ እንደተለመደው ላይቭ ላይ ይቆረስላችኋል ዛሬ ማለት ነው። አሁን ምንም ውሃ እንዳትጠቀሙ ምንም ነገር፣ ምክንያቱም ይዘጋዋል፣ አይከፋፈትም። በቃ ሽማሮችዬ፣ ይሄው የሙዝ ቅጠል ወይም የኮባ ቅጠል ወደ ኩሽና ገብተናል። ግን ኩሽናችን ዘመናዊ ነው። እዩት። ክፍትፍት የሚለው ለዛ ነው በኋላ። እሺ እዩት፣ እዩት። አሁን ተከታተሉ። ውስጡ እዩት። እሳት ምንም የለም። እሳት አላያያዝኩም፣ ምንም አላያያዝኩም። እዩት። ዝም ብሎ አይደለም ዳቦ ማለት ዳቦ። ወንዶችም ሴቶችም ዳቦ አትበሉ። አሁን እኔ በኦቨን ስላልሆነ የምጋግረው አንድ ሰዓት እዚህ ላይ ተዋለሁ። አያችሁት? እዩት። በራሱ ክፍትፍት ይላል። ለምን አቦካክ ነው። እሺ ከዛ እንደዚህ ያደርገዋለሁ። እዩት እንዴት እንደሚነፋ እዩት። ከጀለ እዩት። እንዲህ ሳርጋውን ይጠፋል። እንዲህ ነው እሺ ዳቦ የሚጋገረው። ቤትዬ ሙያ የለሽም የምትሉ ሰዎች እኔ ሙያ አለኝ። ደሃ ሁኔ ነው እንጂ እንደኔ ሙያ ያለው ሰው የለም። ግን እኔ ደሃ ነኝ። የጤና ሀብታም ነኝ። ግን ይሄ እንደማንም ሰው ተሞላቆ በኦቭን ምናምን ለመጋገር ገና ነኝ። በቃ አሁን እንደዚህ ያደረኩ። ይሄ ሲነፋ ነው ወደ ላይ ሲነፋ እዩት። አያችሁት? ይሄ ነው በኋላ ክፍትፍት የሚለው ውስጡ። በቃ አሁን ከላይ ያለብሰዋለሁ ማለት ነው። አያችሁ? ይሄ ለላይኛው ነው።
እንደዚህ አረግና ይሄው ያችሁ ሁሉን ሸፍኘዋለሁ። ይነሳል ወደ ላይ ብድግ ሲል በቃ አከምባሎ ድርስ ሲል ከታች ቅጠል ምናምን በቃ ወፍራም እንጨት ሳይሆን ድቃቃ እንጨት አድርግበታለሁ። ቀስ እያለ ይበስላል። ማሮችዬ ውዶችዬ እዩት። እያችሁት እንግዲህ ከምጣዱ መሀል ላይ ነው ያረኩት የነበር። እዩት እንዴት እንደተነፋፋ እዩት። እሳት የደረሰው እያችሁት። ይሄ ደግሞ እሳት ያልደረሰው ነው። እዩት እንግዲህ መሀል ላይ ነው፣ ከምጣዱ መሀል ላይ ነበር የጠፈጠፍኩት። አይታችኋል። እዩት። በዚህ ወጣ። አብረን እናያለን። ቆይ አሁን የኔ አሟሟት ነው ወይ? አሁን የኔ አሟሟት ነው ወይ? አሁን እንዴት አድርጌ ነው የምደፈው? አይ መገንኔ ኧረ ጎበዝ ተባበሩኝ። እንዴት አድርጌ ነው የምደፈው? ተነፋፋ እኮ እናቴ ተራራ አለ። ይኸው እናቴ ይኸው ጋዴን ተራራ አለ። አሁን የኔ አሟሟት ነው ወይ? እንግዲህ እንደዚህ ነው ዳቦ የሚደፋ ማሮች። እያያችሁት እዩት ክፍትፍት ማለቱ አይን ብቻ እብስት እንደዛ አድርጋችሁ ካቦካችሁት ማለት ነው። እንዴት ነው ምደፋው? እስኪ ንገሩኝ፣ እስኪ መላበሉኝ። ይሄው ክፍትፍት አያችሁት? አይን ብቻ ዳቦ አይን ብቻ ነው። አይ ምን ይሻለኛል? ወይኔ ኧረ በዚህ ገና ጉዴ ገና መገንኔ እናቴ ልደፈው ነው በግድ በጦርነት ገፋው። በጦርነት እንዲህ ከሚቃጠል ይሄ እናቴ እየተነሳ ዝም ብሎ ወደ ላይ እየተነሳ ማበጡን አይተውም። ይሄ ዳቦ ማለት ጠግቧል። እዚህ ላይ ትንሽ በቃ እንዲያውም አይታችኋል። ይሄ እዚህ ላይ ታጠፈብኝ። አያችሁት? ስለበዛ በጣም እንትን አለ። ገባችሁ? ተነሳና ታጠፈብኝ። ይሄ እንግዲህ እንደዚህ አድርጌ ነው ጋግሬ የምበለው ዳቦ። ቤት እንዴት ነው የምታቦኪው? የምትሉኝ እንዴ ነው የሚቆርጠው? ያሁን የተቃጠለ አይባልም። ይሄ ተቃጠለ አይባልም። በቪዲዮ ላይ ሲሆን ጥቁር ይመስላል እንጂ አልተቃጠለም። ደህና ነው። እዩት። ያችሁት ውስጥ ይበላል። እና